ሀይ ጤና ስጥልኝ እንደምናላችሁ የዩቲዩብ ተከታታዮቼ it's been a while ረጅም ጊዜ ሆኖኛል። እንግዲህ እመጣለሁ ላለው አልመጣም። ያው እንደምታውቁት በአሁኑ ሰዓት በየቦታው ሶሻል ሚዲያ ነው። ፌስቡክ አለ፣ ቲክቶክ አለ፣ ዩቲዩብ አለ። ያው ዩቲዩብን እንግዲህ ብዙ ጊዜ ሰው ሰብስክራይብ ካደረገ ነው ብዙ መለስ ቀለስ ማለት የሚቻልበት። ግን አሁንም ቢሆን እኔ ያው ዩቲዩብ ላይ አንዳንድ በጣም ሲሪየስ የሆኑ ለኮሚኒቲያችን አሊያም ደግሞ ለአንዳንድ ሰው ይጠቅማሉ የሚሉ ቶፒኮች ስላሉ ወይም ደግሞ አርዕስቶች ስላሉ በዛ ዙሪያ ላይ ብዙ መስራት እፈልጋለሁኝ። ለዛም ነው እንግዲህ ወጣ ገባ እያልኩኝ የምመጣው። በተጨማሪ አንዳንድ ጊዜ ያው ነገሮች እንደዚህ ይሆናል። sometimes የሆነ የሚሰማችሁ ስሜት የተለየ ነው። የሆነ አላረለ ይሄ ልጄ ነው ድመቴ ነው። በዚህ አጋጣሚ ሳይለው ሃይ በላችሁ። ጆይፉ ደስታ ነው እሱ በአማርኛ በእንግሊዝኛ ጆይ። ኤኒዌይ ይሄም ድመት ዋን ኦፍ የላይፍ ጀርኒ። ሌላም አንድ ድመት አለ፣ ሁለት ድመቶች አሉ። ህይወቴ ላይ ትልቅ አስተዋጽኦ ያለው እንስሳ ነው፣ ድመት ነው አይደለ? አንቺ ድመት ልጅ አይደለ? አላቤም ኦነስት ሂዝ ሰምቲንግ ኤልስ ስፔሻል ነው። እና ዛሬ እንግዲህ የመጣሁበት ቶፒክ አሊያም ደግሞ ላወራ የፈለኩት አርዕስት ምንድነው? ምናልባት በመግቢያው ላይ ወይም ደግሞ በትንሹ አድርጌ በፎቶ ላስቀምጥ ፈልጋለሁ። አይ ኖ እኔ ብዙ ጊዜ ስለ ሰው ማውራት ብዙ አይመቸኝም። ማለት ስለ ሰው ማለት ሰውን እንደ ቶፒክ አድርጎ አምጥቶ በዛ ሰው ሀሳብን የራስን ፍላጎት ማስተላለፍ ብዙ አይመቸኝም። ግን ያም ሆኖ አርዕስቱ ከሱ ጋር በጣም ስለሚያያዝ እንደ አጋጣሚ ደግሞ በር የከፈተልኝ መስመር ስለሆነ ለማንሳት ተገድቻለሁ። አብዛኞቻችሁ የምታውቁት ጃፋር ኮሜዲ በመባል ይታወቃል። እንግዲህ እሱ ልጅ ከቅርብ ጊዜ በኋላ ትሰሙታላችሁ። አንዳንድ ሰዎች የሆነ ነገር እንዳደረጉበት መድኃኒት እንዳጠጡት ምናምን አይነት ስሜት ነው የሚሰማ ያለው። በሕክምናም ደረጃ ለመረዳት ሞክረው መጨረሻ ግን ከትላንት ወዲያ ወይ ትላንትና የሰማሁት ምንድነው ዶክተሮች ቀጠሮም አልሰጡኝም፣ ኮምፕሊትሊ ዘግተውታል። which is እርዳታ ያስፈልገው ማለት ነው። እሱ የሚያወራውን አይነት ህመም ስላላገኙበት በተደጋጋሚ ብዙ በሽታ የለብህም ምንም የለብኝም እያለ ነው የሚናገረው። እና ይህንን ነገር እንዴት ነው የምናየው? አሰ ኮሚኒቲ እንደ ማህበረሰብ እንደ ሰው መቼም በየብዙዎቻችን ቤት ውስጥ እንደዚህ አይነት መንገድ እያሳለፍን ያለ ነው። እያሳለፍንም ከዛም አልፎ ተርፎ የሚረዳን ሰው አጥቶን አብዛኛውን ሰው የአይምሮ መታወክ ላይ የገቡ ሰዎች አሉ። እና በዚህ ጉዳይ ላይ ነው እኔ ብዙ ማውራት የምፈልገው። ሰው ምን ያህሎቻችሁ ናችሁ በዚህ ነገር ላይ የምትስማሙት? ለምሳሌ እኔ በግሌ መድኃኒት ሰው ያጠጣል ይሰጣል የሚል እምነት የለኝም። ስፔሻሊ ውጭ ሀገር ላይ ማለት ነው። ያንን ስል ግን መጥፎ ሰዎች የሉም፣ ያን ነገር የሚያደርጉ ሰዎች በፍጹም የሉም እያልኩኝ አይደለም። ግን ስለአንተ እንድነግርህ ስለ ጓደኛ ንገረኝ የሚባል አባባል አለ። which means ያ ማለት ምንድነው? ሁልጊዜ አንድ አይነት አመለካከት ያለው ሰው ነው በአንድ አይነት መንገድ ላይ የሚሄደው። አንድ አይነት አስተሳሰብ ያለው ሰው ነው አንድ አይነት ሀሳብን ይዞ የሚመጣው። ስለዚህ ብዙ ጊዜ በእንደዚህ አይነት ነገር ላይ ሲወራ ወይም ደግሞ ሰዎች ሲያስቀምጡት እኔ ብዙ ጊዜ ምንድነው የምለው ክፉ ሰው ወይም ደግሞ በዚህ ደረጃ ለሰው መጥፎ የሚያደርግ የለም ጭራሽ አያደርግም እያልኩኝ ሳይሆን sometimes እኛ ማንን ምን አይነት ሰዎች ነን ያን ሊደረግብን የሚችል ገባችሁ? ክፋት ካለን ምቀኝነት፣ ለሰው ሞት፣ ለሰው ድህነት፣ ለሰው መጥፋትን፣ የሰው ትዳርን ማፍረስ፣ እህትን ትሁን whatever it is ብቻ የዚህ አይነት መንፈስ ወይም ጨለማው አላማ ያላቸው ሰዎች ሁልጊዜ ለእንደዚህ አይነት ነገር ተጠቂ ይሆናሉ። ለምን? አድራጊዎቹም እነዚህም እንደዚህ አይነት መንፈስ ያላቸውን ሰዎች እንደዚህ እንደ ማግኔት ይሳሰባሉ። ስለዚህ ምህረት የለውም እነሱ ጋር እንደዚህ አይነት ነገር ኢሚዲየትሊ ነው እንደዚህ የሚሰራው። እና ምንድነው ማለት የፈለኩትኝ አብዛኛውን ጊዜ በእንደዚህ አይነት ነገር ላይ ሰዎች ሲያወሩ አሁን ጃፋር ኮሜዲ የሚሉት ልጅ አይዋሉኝ በጣም የሆነ ሰዓት ላይ ያሚሄም ናዚጋ ምናምን እያሉ ነበረ ሲያሯሩጡት የነበረው። እና he is innocent person ነው ብዬ አስባለሁ በግሌ ማለት ነው። እንዳየሁት ይናገራል፣ ያወራል ማለት ሁላችንም በዛ መንገድ ነው ያለፍነው። በዚህ አጋጣሚ
አንድ ቀን እንግዲህ ይሄን ፕላትፎርም ስናሳድገው ሰፋ ሲል በሰፊው ስለ ራሴ ግል ህይወትና ስላሳለፍኳቸው ነገሮች ማወራቸው ይሆናሉ። ስፔሻሊ በዚህ በ6 ዓመቶች ውስጥ ያሳለፍኩት ከኔ ላይፍ ኤክስፒሪየንስ ተነስቼ ነው እንግዲህ ይሄንንም እያወራሁ ያለሁት እና ይሄ ልጅም እኔ እንዳየሁት ከሆነ በቃ ይሄ አላረለ በቃ ሰው ወደደኝ፣ ሰው ጠራኝ፣ ሰው ጋር ልሁን የሚል ነገር አለና የምንቀርበው ሰው የምንሄድባቸው ሰዎች አልጋ ላይ አብረን የምንወጣቸው ሰዎች በእውነት ነው የምላችሁ በጣም ጠንቅቀን ልናውቅ ይገባል። ከማን ጋር ነን የምንውለው? ከማን ጋር ነው አንሶላ የምናጋፈፈው? ያለበለዚያ እንደዚህ አይነት ነገር ይፈጠርብናል። ለምንድን ነው እሱ ጋር እየተፈጠረው? ለምንድን ነው በሱስ በኩል ላይ ይሄ ነገር እንደዚህ የዋህ ሰዎች ምስኪን ሰዎች ጋራ ይሄ ነገር ለምንድን ነው የሚሆንባቸው ብለን ስናይ በጣም ብዙ ትንታኔዎች አሏቸው። እንግዲህ አረነው በእኛ በአበሻ አስተሳሰብ አብዛኛውን ጊዜ እንደ ባዕድ አምልኮት እንደ ቤት ጣጣ እንደ ምናምን የሚታዩ ነገሮች አሉ። እንግዲህ አሁን ያለንበት ጊዜና ወቅት እያያችሁት ነው። በሃይማኖትም እየተዘረፈ ነው ያለው። በሃይማኖት ራእይ ታይቶኛል፣ እንደዚህ ሆኛለሁ፣ ነብይ ነኝ ምናምን እያሉ የሚሆነውን እያያችሁ እየተመለከታችሁ ያላችሁት ስል አሁን ግን ይሄ እንደዚህ አይነት ነገር አንዳንድ ሰዎች ለስፔሻል ወይም ደግሞ በቃ መሰረታዊ ለሆነ ምክንያት እዚህ ምድር ላይ የምንሰባሰብ ሰዎች አለን እና አንዳንዴ በጣም ከመጣንበት ዓላማና ሂሳብ የወጣ ስራ ውስጥ ስንገባ የኔ እምነት ነው እንግዲህ ጋይስ ፕሮባብሊ ይሄ ነገር ለእናንተ ትርጉም ከሰጣችሁ በጣም የምደሰትበት ጉዳይ ነው። ሰፋ አድርገን የምናወራበታለን። በአሁን ጊዜ በኢትዮጵያ ውስጥ አብዛኛውን ሰው የአእምሮ መታወክና የእንደዚህ አይነት ጉዳይ ሰለባ እየሆነን መተናል። የሀገራችንም አለመረጋጋት በተመሳሳይ ሁኔታ በዚህ ምክንያት ነው ብዙ ነገሮች እየተበላሹብን ያለ ነው። ለሰው ልጅ ነው በማንነቱ የሚደርስበት በአስተሳሰቡ በብዙ አይነት ደረጃ ማለት ነው እና ይሄም ከዛ ጋር የተዛመተ ነገር ነው። ሲወርድ ሲዋረድ ያለ ትራውማ አለ፣ ብዙ ነገሮች አሉና እንደዚህ ደግሞ በቃ እንደዚህ አይነት የአእምሮ መታወክ የአእምሮ እንትን የሚደርስባቸው ሰዎች ደግሞ ምናልባትም ከዘር ሲወርድ የነበረን ትራውማ ፕሮባብሊ እነሱ ይሆናሉ ሊያቆሙ የሚችሉት። እነሱ ጠንክረው በቃ የሚፈጠረውን ነገር በህይወታቸው ያሳለፉትን ነገር ኖት ይሄ ዲስትራክት ሳያደርጋቸው መድኃኒት ተደርጎብኝ ነው ሊገሉ ይመጡ ሊያሳደዱኝ ነው ሊያጠፉ ይመጡ ከሚል ዊክ የሆነ ወይ ፍርሃት የተሞላበት አስተሳሰብ ወጥተው በራሳቸው አይነትና ከፈጣሪያቸው ጋር በየትኛውም አይነት አምልኮት ላይ ያሉ ሰዎች እኮ ቢሆኑም በራስ መተማመንና ከፍርሃት መውጣትን አጎልብተው የተፈለገበት ሁኔታ ላይ አንድ ቤተሰብን አዳነ ማለት ማህበረሰብን አገርን አዳነ ማለት ነው። አንድ ሰው በዚህ ደረጃ የሚያልፍ ሰው ማለት ነው። ግን እብድ የለቀቀ ማቶ የተለያየ አይነት ስሞች የምንጠቀም ከሆነ ይሄው ማህበረሰባችን የተደረሰበት ቦታ ላይ ደርሷል እና እንግዲህ አሮን ነው ጋይስ ፕሮባብሊ አሁንም ሌላ ቪዲዮዎችን ለመስራት ሞክራለሁኝ። ግን እናንተ ምንድነው የምትሉት? እኔ በግሌ ጃፋር ወይም ደግሞ ጃፋር ኮሜዲ መድኃኒት አልተደረገበትም፣ መድኃኒት አልተሰጠውም። ግን ደግሞ ከራሱ ጋራ መስራት ያለባቸው ነገሮች አሉ ብዬ ነው የማስበው። ፕሮባብሊም ደግሞ ከእናቱ ጋራ ቢገናኝና ወደ አምልኮት ስፍራው ሄዶ እያለ እየተናገረም ነበረ። ወደ መካ ሄዳለሁ ሲል ነበረ። እሱ ነገር በደንብ ሊረዳው ይችላል። በግሌ እኔ ለጃፋር ኮሜዲ ማስበው እግዚአብሔር ረድቶት ወይ አላህ ረድቶት አገሩ ላይ ገብቶ ከእናቱ አካባቢ ከቤተሰቦቹ ጎን ለጎን ሆኖ ዋማይቱ ሰይዳት በኔጌቲቭ እንዳትወስዱብኝ በጎ በማሰብ ነው። እንደዚህ አይነት ሰዎች ዋንስ በእንደዚህ አይነት መንገድ ላይ እንትን ከሆኑ ብሪሌ ከነቃ አይሆንም እቃ ነው እና ብዙ ካፓሲቲ ሊኖራቸው ይችላል፣ ብዙ ሴንሲቲቪቲ ሊኖራቸው ስለሚችል አገሩ ላይ ሆኖ የራሱን ድርሻ ለቤተሰቡ ለማህበረሰቡ ማቅረብ ይችላል የሚል እምነት ነው ያለኝ። አሮን ነው እንግዲህ ጋይስ በዚህ ጉዳይ ላይ ምን ያህል ነን፣ እንዴት ነን፣ ወዴት ነን፣ ምን ያህል አንደርስታንድ አድርጋችሁኛል? አሮን ነው አላወኩም። ጀስት 9 ደቂቃ አይ ቲንክ ስንት ደቂቃ ነው 18 ደቂቃ
ለማውራት ችያለሁኝ። አሁን ሶሻል ሚዲያውም እየተቀያየረ ስለሆነ ቦሪንግ እንዳላረገባችሁ ብዬ ነውና ከዚሁ ግን ካቆምኩበት እቀጥላለሁኝ። አይ ዶንት ኖ ይሄ የቤት ጣጣ በአዳም ልኮት ምናምን የሚለውን ነገር በዛ ዙሪያ ላይ ብዙ ማውራት እፈልጋለሁኝ። ለየት ባለ አስተሳሰብ ብናየውና ብንመለከተው የሚል እምነት አለኝ። መልካም ቀን ይሁንላችሁ። አላለም ያ this is actually እኔ ለኔ በአሁኑ ሰዓት የሚያኮራኝ ነገር ብዬ የማስበው ይህን ሀሳብ ማካፈል ነው ብዬ የማስበው። ሰብስክራይብ አድርጉ፣ ለሰዎች አሰሙ። በዚህ ሀሳብ የምትስማሙ ካላችሁ ደግሞ በዚህ ሀሳብ ላይ እንወያይላችኋለሁ። ኮሜንት ላይ ጻፉልኝ if you are guys interesting። እንዴት አያችሁት? ምንድነው ያወራሁት? ገብቷችኋል? ብዙ ሰው ትንሽ ፍርሃት ነገር ይኖርበታል። anyway guys አመሰግናለሁ።